ሰላም ጤና ይስጥልኝ የኔ የዩቲዩብ ቻናል ተመልካቾች የተወሰነ እንዴት በዩቲዩብ ገንዘብ መስራት እንዳለባችሁ እንዴት ማውጣት እንዳለባችሁ ብዙ ሰዎች ሲናገሩ እንሰማለን በዩቲዩብ ላይ እና ምናልባት አንዳንድ ነገር ልበላችሁ ብዬ ነው እኔ በማውቀው ልክ ማለት ነው። እስካሁን ድረስ እንደሚታወቀው በኢትዮጵያ ደረጃ ምንም አይነት ገንዘብ መክፈል አልተጀመረም። በዩቲዩብ ገንዘብ መስራት የሚቻለው በአሁኑ ሰዓት መክፈል የሚቻለው በአፍሪካ እኔ የማውቀው በተለይ ኬንያ ነው እና ኬንያ ኢትዮጵያ ውስጥ ሆናችሁ ወደ ኬንያ ያላችሁበትን ቦታ ወደ ኬንያ ቀይራችሁ መስራት የምትችሉበት ነገር ሊኖር ይችላል። ከዛ ውጭ ግን ኢትዮጵያ እንዳላችሁ ሲቲንግ ላይ ያለውን አገር ሙሉ የሚለውን አሁን ዝርዝሩ ላይ ራሱ ብትገቡ ማለት ነው ኢትዮጵያ የሚል አታገኙ። ስለዚህ በኢትዮጵያ ደረጃ እስካሁን ድረስ በዩቲዩብም ሆነ በምናምን ምናልባት ኢትዮጵያውያን ሁነን በዩቲዩብ ገንዘብ መስራት እንችል ይሆናል። ግን ያለንበት አካባቢ ሲቲንጉን ወይም ደግሞ ዩቲዩባችንን ስንሞላ የምንቀይርባቸው ስም ዝርዝሮች ሊኖሩ ይችላሉ። ከዛ ውጭ ስም ዝርዝሩ እስካልቀየርን ድረስ ምንም ዩቲዩብ ከፍተን እንደፈለግን እንትን አድርገን ምናምን ገንዘብ ለመስራት ሊከብድ ይችላልና ብዙ ጊዜ እየሸወዷቸው ያሉ ሰዎች የራሳቸውን ዩቲዩብ እያሳደጉባቸው ያሉ ሰዎች እንመለከታለን። ዩቲዩብ ክፈቱ፣ እንደዚህ አድርጉ፣ ሰብስክራይብ አድርጉ ምናምን እያሉ እንትን ያለ ይዋሽዋችሁ ይችላልና እኔ አሁን የምነግራችሁ ሰብስክራይብ እንድታደርጉ ምናምን በሚለው ብቻ ነው። አንዳችን ለአንዳችን መጠናከር፣ አንዳችን ለአንዳችን ማድረግ ከፈለግን ሰብስክራይብ ማድረግ እንዳለ ሆኖ ያለንበት አካባቢ ምናልባት ስምምነት የሀገሪቱ የስምምነት ሁኔታ ሊወስነው ይችላልና የታዳሚ ብዛት ወይም ሰብስክራይብ ያደረገ ሰው ብዛት ምናምን ቻናላችን ሊያርግ የሚችልበትን ነገር ልንፈጥር እንችላለን። ከዛ ውጪ ገንዘብ የምናገኝበትን ነገር ብዙ ሰዎች እየሸወዱ ስለሆነ በዩቲዩብ ገንዘብ መስራት የምትፈልጉ ካላችሁ ዩቲዩብ ስትከፍቱ የአካባቢያችሁን የሀገራችሁን ሁኔታ ያላችሁበትን ቦታ ምናልባት ብዙ ነገሮች ልንወያይ እንችላለን። ሰብስክራይብ አድርጉኝ፣ አበረታቱኝ። እኔን ወዳችኋለሁ። ሌላ ቪዲዮ ሰራላችኋለሁ። ሌላ ጊዜ ያው የበለጠ እንማማራለን።